በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ እስትንፋሰ ክርስቶስ ገድል ቅዳሜ የሚጸለይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዳሜ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች ሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። ንጉሡንም ፍርሃትና ድንጋጤ ፈጽሞ ያዘው። አባቶች አስቀድሞ መጀመሪያ እኛን ከገደልክ በኋላ ታምራት ሲደረግ ታያለ ብለው ነገሩትን ቃል አስቧልና ከዚያን በኋላ ተወግዞ የተለየውን መናፍቅ ትገድለዋለህ፣ ከእርሱም ታምራትን አታይም። ንጉሥ ወይ ታምራትን ባየ ጊዜ በቀናች ሃይማኖት እመን አሉት። ንጉሡም ይህንን አስቦ ያንን መናፍቅ ያመጡት ዘንድ አምጡ ብሎ አዘዘ። እርሱም እየፈራ እየተንቀጠቀጠ መጣ። ንጉሡም አንተ መናፍቅ አመፀኛ ሰው፣ ብዙ ደጋግ ሰዎችን አስገደልከኝ፣ ሃይማኖት የረከሰች የከረፋች ናት በማለት ይገድሉት ዘንድ ለወታደሮቹ አሳልፎ ሰጥቶ ወታደሮችም ከከተማ አደባባይ አውጥተው ገለውት በክፉ አሟሟት ሞተ። ሬሳውንም የከፉ ውሾች ቦጫጭቀው በሉት። ንጉሡም ይህን ሁሉ ካደረገ በኋላ አደነቀ። በገዳም ያሉ መነኮሳትም ይህን አይተው ሸሹ። ከዚህ በኋላ የከበረ የፀወንሶል አገር አባታችን ምሕረተ ክርስቶስ ተነስቶ በንጉሥ ፊት ቆሞ ፈጣሪ መድኃኒቴ ምስክርነቴ ጽናት የሕያው የእግዚአብሔር አብ ልጅ ሥጋን የተዋሃደው የማርያም ልጅ ጌታ ኢየሱስ ክርስቶስ ነው ብሎ መሰከረ። ንጉሡም ይህን በሰማ ጊዜ ተቆጥቶ ሰያፊውን ሁለት ልደት በማለት ይህ በሃይማኖት የጸናውን መነኩሴ ራሱን ቆርጠ ጣለው አለው። ሰያፊውም ታዞ ሰይፉን ከአፎቱ ሲያወጣ ያም ሰይፍ በእሳት ፊት እንዳለ ሰም ቀለጠ። ሌላውንም ሰይፍ ከአፎቱ አውጥቶ አመጣና አባ ምሕረተ ክርስቶስን በሰይፉ መታው። ነገር ግን አልጎዳውም። ከአንገቱም ደምና ወተት ፈሰሰ። ከመታበት ጊዜ ጀምሮ ሰይፉም እንደ ድንጋይ ሆነ። ያን ጊዜም ከዚያ ያሉት ሕዝብን አይተው አደነቁና በእርሱ ሃይማኖት አመኑ። ያን ጊዜም አምነው በሰይፍ ተቆርጠው በመንግሥተ ሰማያት አክሊልን ተቀዳጁ። አባታችን አባ ምሕረተ ክርስቶስንም መግደል ሲሳናቸው ተዉት። እርሱም መናፍቃንን እያዋገዘ ፈጽሞ አጋንንትን በመስቀል ጦር ወቅቶ እየገደለ በጸሎት ሰይፍ እየቆረጠ በጅራፉ ግዘት እየገረፈ ለማስተማር ከአንዱ አገር ወደ አንዱ አገር ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ዋሻ ደርሶ ከመጀመሪያ እስከ መጨረሻ ያደረገውን ታምራት ነገረው። ይህን እየተጨዋወቱ ፈጽመውም እያደነቁ እግዚአብሔርን አመሰገኑ። አንድ ላይም ሆነው ሰፊ ጸሎት ጸለዩ። ጸሎትም ጸለዩ ከፈጸሙ በኋላ አባ ምሕረተ ክርስቶስ በሰላም ወደ አገሩ ገባ። ከዚህ በኋላ ንጉሡ ተነስቶ ወደ ጎጃም ሄደና በዚያም ሃይማኖታቸው የጸና ቅዱሳን መነኮሳት መኖራቸውን ጠየቀ። ስለ ተንኮሉና ስለ ክህደቱ የሉም ብለው ደበቁት። ከዚህ በኋላ ፈልጎ አገኛቸውና ሰራዊቶቹ አንገታቸውን በሰይፍ እየቆረጡ ይገሏቸው ዘንድ አዘዛቸው እና በሰይፍ አንገታቸውን ቆርጠው ገደሏቸው። ቅዱሳንም በሰይፍ ተቆርጠው የምስክርነትን አክሊል በመንግሥተ ሰማያት አገኙ። ከሰማዕታት ጋር ተቆጥረው ወደ ዘላለም ደስታ ወደ ገነት በክብር ገቡ። የእነዚያ ቅዱሳንም ቁጥራቸው 14,700 ወንዶች 7,000 ሴቶችና ልጆች ናቸው። አስቀድሞ መጋቢት 8 ቀን አሪንጎ የሚባል ሀገር ያረፉት ንጉሡ ስለ ቀናች ሃይማኖት ያስገድላቸው እነዚህ ናቸው። የካህናትም ቁጥራቸው 70፣ ዲያቆናት ቁጥራቸው 150፣ የሕዝበ ክርስቲያን ቁጥራቸው 8,499 በአንዲት ቀን ያረፉ እነዚህ ናቸው። የእነዚህም ግንባር ቀደም መሪዎቻቸው አብርሃም፣ ዮሐንስ ጽጌ ድንግል፣ ጽጌ ሥላሴ፣ ጽጌ አሚን፣ ተክለ ሐዋርያት፣ እንድርያስ፣ ፊልጶስ፣ አካለ ክርስቶስ ዘኢየሱስ ናቸው። የእነዚህ የቅዱሳን ሰማዕታት ተመርጠው ድንቅ ታምራትን ያደረጉ ጸሎታቸውና በረከታቸው በሁላችን ላይ ይደር አሜን። ከዚህ በኋላ ሊቀ ጳጳሱ አቡነ ማርቆስ ኅዳር 9 ቀን ሃይማኖታቸው የጸና ምዕመናንን ከተሰደዱበትና ከሸሹበት አገር ሰበሰባቸው። መምህራንንም የተረፉትንም ሰብስቦ ሃይማኖታቸው የቀና 318ቱ ሊቃውንት አስቀድሞ በኒቅያ ተሰብስበው ጉባኤ እንዳደረጉ አባ ማርቆስም ጉባኤ አደረገ። 318ቱም ሊቃውንት 7ቱ መጻሕፍትን እንዳደረሱ ከሞትና ከሰይፍ የተረፉ መጻሕፍትን የሚያውቁ መምህራን ከኢትዮጵያ ጳጳስ ከአቡነ ማርቆስ ጋር ሥርዓት ሠሩ። መንፈሳዊ ድንጋጌ ደነገጉ። ከመናፍቃን ጋር የተገናኙ ምዕመናን በደረቅ እንጀራና በውሃ 40 ቀን ይጹሙ ብለው ቀኖና አደረጉ። ቀርቦ ከእነርሱ ጋር ምግብ የተመገበ ሰው ቢኖር 2 ዓመት ይጹም። በጸሎት ጊዜ ከእነርሱ ጋር በአንድነት ቆሞ የጸለየ ቢኖር 1 ዓመት በንስሐ ይጹም። ካህን ቢሆን ግን በሃይማኖታቸው ያመነ ሆኖ ወደ ንስሐ ቢመለስ ያለ ዘመኑን በሙሉ እስኪሞት ይጹም። 12 ዓመት በንስሐ ይጹም። ወደ ቤተ ክርስቲያን ገብቶ ሥጋ ወደሙን አይንካ፣ አሰዳቢ ነውና።
ልብሱ ማቅ ቆዳ፣ ምግቡም ደረቅ እንጀራ፣ ያለ ወጥ፣ መጠጡም ቀዝቃዛ ውሃ። ይህን ብለው ይህን ሥራ አሰሩ። ወደ መናፍቃንም አትሄዱ፣ ከእነርሱም ጋር አትነጋገሩ፣ አትብሉ፣ አትጠጡ፣ ወደ እነርሱም አትቅረቡ፣ ወደ እናንተም አታቅርቧቸው ብለው ሕዝቡን አስተማሯቸው። ይህን ብለው የእስክንድርያ ሊቀ ጳጳስ አባ ሲኖዳና አባ ማርቆስ አወገዙ። እርሱም አባ ሲኖዳ ስለ ሃይማኖት የተገደሉ የሞታቸው መልእክት ወደ እርሱ በደረሰ ጊዜ ደስ ብሎ ስማቸውን በመጽሐፍ ጽፎ ወልደ አብ ወልደ ማርያም በተዋሕዶ ከበረ። ውደት ልደት በማለት በሃይማኖት ጽና፣ ሃይማኖታቸውን የካዱ ሁሉ አውግዘ ለያቸው አሉ። ካህናት ቢሆኑ እንዳያስሩ እንዳይፈቱ ከሹመታቸው ሻሯቸው። ጳጳሱ ይህን ብሎ መናፍቃን ሁሉ አውገዘ። በዚህ ዘመን በአባ ማርቆስ ጉባኤ የተሰበሰቡ 251 ኤጲስቆጶሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናትና መነኮሳት ምዕመናንም ሁሉ በጴጥሮስና በጳውሎስ በ12 ሐዋርያትና አርዮስን ለማውገዝ በኒቅያ በተሰበሰቡ ሃይማኖታቸው በቀና በ318 ሊቃውንት ሥልጣን በቁስጥንጥንያ በተሰበሰቡ በ150ና በኤፌሶን በተሰበሰቡ በ200 ሊቃውንት በማይፈታ በእኛም ሥልጣን የታሰራችሁን ብሎ አወገዛቸው። የአንግኖትን የካዱ ሰይፍን ለመፍራት ዝም አሉ። መናፍቃን ቅራሪ አልፈለሰም፣ ልበ አምላክ ዳዊት ቅራሪውም አይፈስም እንዳለ አልነጠበም። ይህ ሁሉ የሆነው በአቡነ እስትንፋሰ ክርስቶስ ዘመን ነው። በዚያ ዘመን አባታችን አቡነ እስትንፋሰ ክርስቶስ ከገዳም ወጥቶ ከ7ቱ ደቀ መዛሙርቱ ጋር ወደ ሌላ አገር በምዕራብ በኩል ሄዶ እየጾመ እየጸለየ ተቀመጠ። በዚያም በጸሎቱ ከድንጋይ ላይ ጠበል አመነጨ። አንድ መነኩሴ ጠበል እየተባለች እስከዛሬ ትጠራለች። እርሷም የብዙዎች ሕሙማን መድኃኒት ሆነች። በዚያን ጊዜ በቦታው ላይ 40 ቀንና 40 ሌሊት ከባድ ሱባዔ አድርጎ የማይነገር የሰው ጆሮ ለመስማት የሰው ዓይን ለማየት የማይችል ታላቅ ምስጢር ተነገረው። ከዚያ በኋላ ያንን ምስጢር አቡነ እስትንፋሰ ክርስቶስ በእጁ ጽፎ በማኅተም አትሞ ምስጢር ያለበትን ደብዳቤ ንጉሥ ሆይ ያመንክበት የክደት እምነት አይጠቅምም። ይህ መናፍቅ የቅዱሳን አባቶች ደማቸውን ታፈሰው ትገላቸው ዘንድ አታለለ። የአባቶችን ሃይማኖት አትተው ተመለስ፣ አልመለስም በማለት እንዲህ ብትል በሥጋ ትሞታለህ፣ በነፍስ ሞት በተባለ በክፉ ዲያብሎስ ትሰቃያለህ። ከሄድክ ወደ ገዳም ሄደህ በ4 ሱባዔ የበቃውን መነኩሴ ተማጸን። ጥልቅ ወደሚሆን ባሕር ውስጥ ገብቶ ለአንተ ጸልዮ የነፍስህን መድኃኒት ይነግርሃል። እርሱም ከነፍስ ሞት ያድንሃል። ከዛሬ ወዲህ ነጋሪ መጥተህ በየአገሩ አዋጅ ነጋሪ ልከህ ተሰዳችሁ ሄዳችሁ በሰላም ወደ አገራችሁ ገብታችሁ በቀደመች በአባቶቻችሁ ሃይማኖት በኦርቶዶክስ ተዋሕዶ ጽኑ በላቸው። ገንዘብህን ሁሉ መጽሑት፣ የወርቅና የብር የተለያዩ የሐርና የልብስ አይነት አይጠቅምህምና ለዘላለም የማታልፍ መንግሥተ ሰማያትን ትፈልግ ዘንድ የምድርን መንግሥት ተመንነ ሂድ አለው። ይህንንም በማለት ይህን ጽፎ በማኅተም አትሞ ስሙ ሳሙኤል ለሚባለው መነኩሴ ደቀ መዝሙሩ አድርስ ብሎ ሰጠው። ሳሙኤልም የመልእክት ደብዳቤውን ይዞ ከንጉሡ ዘንድ ደረሰ። በደረሰ ጊዜ የተላከው መነኩሴ ንጉሡ የእናት ወንድም ለሚሆን ስሙ ሕፃነ ሐዋርያት ለሚባል ሰው ነገረው። ወደ ንጉሡም አስገባኝ፣ የምነግረው የአባታችን የአቡነ እስትንፋሰ ክርስቶስ መልእክት አለና አለው። እርሱም ይህን ሰምቶ ገብቶ ለንጉሡ ነገረለት። ንጉሡም ፈጥነ ወደ እኔ ይዘና አለው። እሱም ንጉሥ ወዳለበት አዳራሽ አስገባው። ንጉሡም ለምን መጣ አለው። መልእክተኛውም አቡነ እስትንፋሰ ክርስቶስ ይህን ደብዳቤ ልኮልሃል፣ ንጉሥ ሆይ እነሆ ተቀበለኝ አለው። በእጁ ተቀብሎ ማኅተሙን እሽጉን ፈቶ ገልጦ አንብቦ መልእክቱን ተረድቶ የነፍሱን መድኃኒት ስላስገኘ ተደሰተ። ከዚህ በኋላ ንጉሡ በአደባባይ ተቀምጦ ሳለ የበቃ መነኩሴ በሰማይ እንደ መብረቅ እየተብለጨለጨ መጥቶ ንጉሥ ወዮልህ፣ ወዮታ አለብህ ብሎ ለሰው መነገር የማይቻል የሚያስፈራ ግሳጼን ገሰጸው። ንጉሡም ፈራ፣ ደነገጠ፣ አለቀሰም፣ ፈጽሞም አዘነ። ፍርሃትና ድንጋጤ ያዘው፣ እንቅጥቃጤም ያዘው። ብርክ ከዚህ በኋላ ያ መነኩሴ በብርሃን ደመና ተጭኖ ሄደ። ከዚህ ሁሉ ነገር በኋላ ለአባታችን እስትንፋሰ ክርስቶስ ተልኮ የመጣውን አባቴ አትርሳኝ፣ ወደ አንተ እመጣለሁ፣ ስለ ኃጢአቴም ንስሐ ገብቼ ትምህርትን ተቀብያለሁ፣ ከእኔን ሁሉ አደርጋለሁ ብለህ ንገርልኝ አለው። ይህችን መጎናጸፊያ ወስደህ ስጠው ብሎ ለዚያ መልእክተኛ ሰጠው። ዳግመኛም አባቴ አንተም ወደ ዋሻ ተመለስ በለው አለው። ያም የተላከው መነኩሴ ወደ አባታችን ይዞ መጣ። አባታችንም ይህንን መጎናጸፊያ ለምን ይዘህ መጣ አለው። በግድ ውሰድለት ብሎ ሰጥቶኝ ነው ብሎ ለአባታችን ለእስትንፋሰ ክርስቶስ ሰጠው። አባታችንም ያንን መጎናጸፊያ ተቀብሎ ለታቦተ እግዚአብሔር አብ ሰጠው። ንጉሡም በሃይማኖት ምክንያት ሲሰደዱ ወደ አገራቸው እንዲመለሱ አዋጅ ነጋሪን ስደተኞች ወዳሉበት ሀገር ላከ። የተሰደዱትም ይህን ሲሰሙ ወደሚኖሩበት ሀገራቸው ተመለሱ። ንጉሡም አባታችን የነገረውን ሁሉ ፈጸመ። ከዚህ በኋላ ንጉሥ ወደ አባታችን አቡነ ማርቆስ ሄዶ ከእግሩ ላይ ወደቀ። እግሩንም ጫማ ስሞ አባቴ ስለ እግዚአብሔር ብለህ ይቅር በለኝ፣ በአንተ ላይና በወንድሞች ላይ ክፉ አድርጌአለሁና ብሎ በእንባ እግሩን አራሰው። ጳጳሱም እግዚአብሔር ኃጢአትህን ይቅር ይበልህ፣ እንዲሁም በእኛና
በገደልካቸው ሰዎች ላይ ያደረስከው በደል ይቅር ይበልህ። በግፍ የተገደሉትን አባቶች ማሩኝ ብለህ ለምናቸው አለው። ይቅር በሉኝ ባለ ጊዜ በንስሐ ከተመለስ በእኛ ላይ ያደረስከውን በደል ሁሉ እግዚአብሔር ይቅር ይበልህ። ስለ አንተ ግፍና ራሳችንን ስለተቆረጥን በተድላ በደስታ መንግሥተ ሰማያት ገብተናልና፣ ስላሰቃየን ወንድሞቻችንንም ስላሳደድክ ስለገደልክ ስለ እግዚአብሔር ብለን ይቅር ብለናል አሉት። ከዚህ በኋላ ንጉሡ ለጳጳሱ ለአቡነ ማርቆስ የተለያዩ ልብሶችን፣ ወርቅን፣ ብርንም እጅ መንሻ አድርጎ አመጣ። አባታችን አቡነ ማርቆስ ያንን ገንዘብ አልቀበለውም አለ። ከአቡነ ማርቆስ ጋር ያሉ ሌሎች አባቶች የገደላቸውና ያሳደዳቸው የአባቶቻችን የወንድሞቻችን የደም ዋጋ ነው እንቀበላለን ብለው ተናገሩ። ጳጳሱም ያንን ተቀብሎ ለነዳያን፣ ለምስኪንና ለደካሞች፣ እናት አባት ለሞቱባቸው ሰጠ። ንጉሡም ያንን ገንዘብ መጽውቶ ከጨረሰ በኋላ ያለ አንድ ሕፃን ብቻ ማንም ሰው ሳያየው ወጥቶ በገዳም የሚኖር ቅዱሳን ወዳሉበት ሄደ። ከአንድ ገዳም ወደ አንድ ገዳም ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከምድረ ዳውን ስሙ ደብረ አሰቃይ ወደሚባል ደርሶ አባታችንን አገኘው። አቡነ እስትንፋሰ ክርስቶስም ባረከው። ከዚህ በኋላ የእግዚአብሔር ታምራቱ ሲጨዋወቱ አሉ። አባታችንም ንጉሡን ስለ ሃይማኖት ነገር ልነግር፣ ለነፍስና ለሥጋ የሚጠቅም ሃይማኖት ለጌታችን ለኢየሱስ ክርስቶስ ለልደት እንዳለ ማመን ነው። የመጀመሪያው ከድንግል ማርያም ተወለደ በል። ንጉሥ ወይ ሁለት ልደት ብለህ እመን። ንጉሥ ወይ የያዝከው ሃይማኖት አይጠቅምም። እርሱም እሺ አባቴ እመለሳለሁ፣ ሁለት ልደት እላለሁ ብሎ ንስሐ ገባ። ታላቅ ቀኖናም ተሰጠውና ፈጸመ። አባታችን አስቀድሞ የነገረውን መነኩሴ የት እንዳለ አካባቢውን ነገረው። ንጉሡም ያንን መነኩሴ ከእግዚአብሔር እንዲያስታርቀው ፍለጋ የኢትዮጵያን ገዳማትንና አድባራትን ዞረ። በአንድ ዓመት ዞሮ ያንን መነኩሴ ነፍሴን መድኃኒት ትነግረኝ ዘንድ በእግዚአብሔር አማጸንኳ አለው። ያ መነኩሴ በአራተኛው ሱባዔ ለንጉሡ ወደ መንግሥት ተመለስ፣ ሂድ፣ ዕለተ ሞት ደርሷል፣ ሃይማኖት የ318 ሊቃውንት ሃይማኖት ይሁን ብሎ ነገረው። ከዚህ በኋላ ተመልሶ ወደ ቤቱ ሄዶ አረፈ። አስቀድመን እንደተናገርነው ወደ ቀደመው ነገር እንመለስ። አባታችን አቡነ እስትንፋሰ ክርስቶስ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በአንድ ዓመት ተመለሰ። ሰማዕታት አርፈው በሁለተኛ ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን የዕረፍት ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱን፣ ወሩን ነገረው። መልአኩ ነግሮት ወደ ተላከበት ወደ ላከው ወደ እግዚአብሔር ተመለሰ። እመቤታችን እግዝእትነ ማርያም ከመሞቱ አስቀድሞ 40 ዕለት ሲቀረው ተገልጻለት፣ ወዳጄ የልጄ ወዳጅ እስትንፋሰ ክርስቶስ ወይ ከዚህ መከራ ካለበት ኃላፊ ዓለም በ40 ቀን ወደ እኔ መጥተህ ተድላ ደስታ ካለበት ከእኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋር በገድል ከጸኑ ቅዱሳን መነኮሳት ጋር ከ99ኙ ነገደ መላእክት ጋር ደስታን ትጎናጸፋለህ። ይህን ብላ እመቤታችን ድንግል ማርያም ከእርሱ ተሰወረች። ዕለተ ሞቱን ያወቀ ፈጽሞ ድንቅ የሆነ በተጋድሎ ስውር የሆነ በተጋድሎና በታምራት የተሰወረ በእጁም ታምራት የሚደረጉና የተደነቀ አባታችን በእውነት እንደወልደ እግዚአብሔር ሊቀ ካህናት ነው። ማዕዛ ቅስናው ያማረ ነው። ቅድስናው የተደነቀ ነው። እሱን ያዩ ዓይኖች ንዑዳን ክቡራን ናቸው። የእርሱን ቃል የሰሙ ጆሮች ንዑዳን ክቡራን ናቸው። ከእርሱ ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። አፈው ከሚባል ሽቶ ይልቅ የሚበልጥ መዓዛውና ሽተቱ ንዑዳን ክቡራን ናቸው። ከእርሱም ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። እሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። ቅዱሳን በሆኑ እጆቹ ሥጋው ደግሞ የተቀበሉ ንዑዳን ክቡራን ናቸው። የእርሱን ገድልና ታምራት የሚናገሩ ገድሉንና ታምራቱን ያነበቡ የተናገሩ የተረጎሙ የሰሙ ንዑዳን ክቡራን ናቸው። ሥጋውን ደሙን በቤተ ክርስቲያኑ የተቀበሉ ንዑዳን ክቡራን ናቸው። አባታችን እስትንፋሰ ክርስቶስም ጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ወጣ። ከዚያም ሥጋውን ደሙን ተቀበለ። 40 መዓልት 40 ሌሊት ከተፈጸመ በኋላ አባቶቻችን ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነሱ እየሄደ ከእነርሱ ጋር በዓል ማድረግ ከቀድሞ ልማድ ነውና ያን ጊዜ ጌታችን ወደ አስቀድሞ ሥጋ ደሙን ለሐዋርያት ይህ ላይ ነው ብሎ ይህም ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውንና ክቡር ደሙን ሰጠው። ለሕይወትና ለክብር የሆነ ዘንድ እንካ ብሎ ኅብስቱን ሰጠው። ይህም ጽዋ የሕይወትና የመድኃኒት መጠጥ ነው፣ እንካ ጠጣ አለው። አባታችን እስትንፋሰ ክርስቶስ ለኃጥአን የሚሆነውን ምሕረትን 19 አለው። ጌታችንም ከእናትህ ማኅፀን የመረጥክ ወዳጄ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ፣ ከአንተ የምደብቀው ነገር የለም፣ እጅግ ወዳጅ ይሆንሃልና መወደድህም በእኔ ላይ ጸንቶአልና የተጋደልከውም በአንተ ፈቃድ አይደለም፣ በእናትህ ማኅፀን ሳለ እኔ ስለመረጥኩ ነው እንጂ ዛሬም ባለ ዘመንህ ስለ ስሜ የታገሥከው ድካምንና መከራን አስቤ ምዬልሃለሁ አለው።
አባታችንም ጌታዬ ፈጣሪ ባለ ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ነበረ። ኃጥአንንም ስትምርልኝ ነበረ። ስለ ስሜም ነፍሳትን ከሲኦል ስታስወጣልኝ ነበረ። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሁን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ፣ አንተ የሰጠኝ ቃል ኪዳኔ በዓለም ሁሉ የታወቀ ይሁን። ፈጣሪ አንተ ትሩፋቴንና ተጋድሎዬን ካልገለጽክ ተስካሬን መታሰቢያዬን ማን ያደርጋል? ስሜንስ ማን ይጠራል? አለው። አባታችን እስትንፋሰ ክርስቶስም እንደገና ለጌታችን ሳይጠራጠር አምኖ መታሰቢያዬን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያህል በስሜ ዝክሬን የዘከረ በስሜ ምጽዋት የሰጠውን ለነዳያን ለምስኪናን ምሕረትን ያደረገ ስሜን የጠራውን ሰው ኃጢአቱን ይቅር በለው አለው። ጌታችንም እንደ ቃልህ እንደ ፈቀድክ ይሁንልህ፣ እንደ ፈቃድህ አድርጌልሃለሁ። ዝክርን የዘከረ መታሰቢያን ያደረገ ስምን የጠራ መጽሐፍን የጻፈ ያጻፈ ገድልን የተረጎመ ያነበበ የመጽሐፍንም ቃል የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በሌም ብሎ የጸለየ እኔ ስሙን በሰማያት ባለው በሕይወት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን የሚሆነውን መባ፣ ለመገበሪያ የሚሆን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣን፣ ጧፍ የሰጠ በመላ ዘመኑ የሠራውን ኃጢአት እደመስስለታለሁ። ደስታ ያለበትን ገነት አወርሰዋለሁ። ብዙ ዘመን ባለበት በምሳ ደብረ ጽዮን በመንግሥተ ሰማያት ከአንተ ጋር በደስታ ኖረዋለሁ። የተራቆተውንም ያለበሰ፣ የተራበውን ያበላ፣ ያዘነውን ያረጋጋ፣ በአንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ባለጸጋ እንደ ባለጸግነቱ፣ ድሃ እንደ ድህነቱ፣ ወይም ብዙ ኃጢአት ያለበት ቢሆን አስቀድሞ የሠራውን ኃጢአት አላሰብበትም። የኃጢአቱንና የዕዳውን ደብዳቤ ደመስለታለሁ። ብዙ ኃጢአት እያለበት ምንም እንዳልበደለ ንጹሕ አደርገዋለሁ። ጌታችን ኢየሱስ ክርስቶስ ለአባታችን እስትንፋሰ ክርስቶስ ይህን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችን በነፋስ ክንፍ በብርሃን ሰረገላ በአምደ ደመና ከብሔረ ሕያዋን ተመልሶ ወደ አባቶች ገዳም የታችኛው ደብር ወደምትባል ወደ ደብረ አስተጋጅ ገባ። ይህንንም ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ ያደረገለትን ነገር በጻድቃንና በቅዱሳን አገር ደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታችን እጅ ሥጋ ወደሙ እንደተቀበለ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ስሙን ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረው። ከዚህም አላፊ ዓለም የሚለይበት ዕረፍቱም እንደደረሰ ነገረው። ከዚህ በኋላ እየጸለየ እየጾመ ሳለ እግዚአብሔር መልአክ እንደነገረው የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የዕረፍቱ ቀን ደርሷልና ጥቂት ታመመ። ብዙ ባህታውያን፣ ስውራን መነኮሳት፣ ቅዱሳን ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምቶ አዘኑ፣ ከእነርሱም ስለ መለየቱ አለቀሱ። እርሱ የኢትዮጵያ ባህታውያን ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበረ። በሕማም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረት ሁሉ መለመንን እንዳስለመደ በአንደበቱ 150ውን መዝሙረ ዳዊትን ይደግማል። ቀጥሎ 18ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ 50ውን መዝሙረ ዳዊት ይደግማል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ደገመ። በመሸ ጊዜ ሰውነቱ በጣም ደከመው፣ መናገር ተሳነው። እነዚያም ቅዱሳን ለደብረ ድባብ አበምኔት ይነግሩት ዘንድ የክብሩና የጻድቅ አባታችን ዕረፍት አይቶ ምስክር ይሆን ዘንድ ይነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን አቡነ እስትንፋሰ ክርስቶስ ዕረፍቱ እንደደረሰ ነገሩት። በሰማ ጊዜ እጅግ አዝኖ የመረረ ለቅሶ አለቀሰ። ተነስቶ አባታችን ካለበት ሄደ። እዚያ ደርሶ አባታችንን እጅ ነስቶ ለአባቶቻችን የተደረገውን ምስጢር ሲጨዋወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስ በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስም ታሞ ሳለ እስከሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎቱን ይጸልያል። በእርሱ ላይ ያለው የእግዚአብሔርን ጸጋ አይተው ቅዱሳን አደነቁ። በፊቱም ላይ ያለውን ብርሃን አይተው ደነቃቸው። የራሱም ጠጉር እንደ በረዶ ነጭ ነበር። ዘመኑ ብዙ ነውና አረጋዊ ሆኖ ነበር። በዚያን ጊዜ የ89 ዓመት አረጋዊ ነበር። ገድለ አቡነ እስትንፋሰ ክርስቶስ በቅዳሜ የሚነበብ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።